ጥያቄ ነው በጣም ያሁኑ የኮቾሬ ወረዳ አስተዳደር ማን ይባላሉ? ዶክተር ዳዊት እንግዳና ዳት ልጅ መጣና በጣም እንግዲህ ያዘኑ እኔ አልፈተንኩኝም። ጥያቄ እንግዲህ አንድ ድል ስጥሽ። አዎ እውነት አዎ እኛ እስቲ ሂጂና ምን እንበለው እስቲ ሽልማቱን ላለመቀበል ይመስላል። ዶክተር ዳዊት ጀቡ ይባላሉ። እሺ ለመጀመሪያ ጊዜ ደራሮ በዓል በስቴዲየም ሲከበር የወቅቱ አባገዳ ማን ይባላሉ? ማን ናቸው? 2011 አባገዳ ዳምቦቢ ማሩ ለአባገዳ የሚሰጥ ስጦታ ምን ይባላል? ለምንስ ነው የሚሰጠው? ከነ ምክንያቱ ታዩና አባገዳ ውናቲ ሚሰጠ ከረናኒ ኡማማ ለከነቲ ኩማታ አባገዳ ወጋተ ቡኖ ከና ሷከና ማለቦ ከና ለከነት አባገዳ ጉማታ ውናዮት ለአባገዳ 8 ዓመት ላይ ምንም ስራ አይሰራም። ኩጃች ራጎ የማጠ ኢሳዶችን ይወዳ ኢታጣ አወጣ ሰመተ ነንደ አባገዳ ያርሳል፣ ይቆፍራል፣ ይነግዳል፣ አይነግድም። ስለዚህ አባገዳ በየዓመቱ ምን ይደረጋል? ጉማታ ይሰጣል። ጉማታ ማለት ምን ማለት ነው? ስጦታ ማለት ነው። ማር ሊሆን ይችላል፣ ካፈራ ነው ንብረት፣ ቆጮ፣ ቡና፣ ምንም ነገር ሳይቀር ለአባገዳ እንሰጣለን። ይሄን ደግሞ ምንድነው? አባገዳ ለኛ ዝናብ ቢቀር ለዝናብ ይለምናሉ፣ ብንታመም በሽታ ቢመጣ ቸነፈር ቢመጣ ይጸልያሉ፣ የተጣላ ያስታርቃሉ። ሀገራችንን ሁሉ በጸሎት ስለሚጠብቁ ለሳቸው የሚሰጥ በየዓመቱ ስጦታ ወይም ጉማታ አለ። ከዚህ የተለየ ማብራሪያ ካለ እንቀበላለን። ምናልባት የሳት ነው ካለ እንማማርበታለን። በነገራችን ላይ ስለ ባህል እንድንማር ነው ይሄንን ጥያቄ ያወጣ ነው እንጂ ሌሎች ጥያቄዎች ልትመልሷቸው የምትችሉት ጥያቄዎች ሊኖሩ ይችላሉ። ጥያቄዎችን ጨርሰናል። ምናልባት እዚህ ጋር እሷ አንድ ብትመልስ እሱ ደግሞ አንድ ቢስት እኩል ይሆናሉ። ስለዚህ ለነሱ መለያ የሚሆን ጥያቄ እንጠይቃለን ማለት ነው። ስለዚህ ተረኛው ማነው? አሁን መክሊት ናት። መክሊት ይሄንን ካልመለሰች እሱ ሁለተኛ ይወጣል፣ ኢያሱ ማለት ነው። ስለዚህ ጥያቄ ቁጥር ለካደለም እሱ ሁለት አይደል እንደመስለሰው አንድ ነው። እሱም አንድ ነው። አንድ ብቻ ነው። አንድ መልሰው አንድ ነው። እሺ ደራሮ ከመከበሩ በፊት የሚደረገው ስርዓት ምን ይባላል?
ከመከበሩ በፊት የሚደረግ ስርዓት ምን ይባላል? የመጀመሪያው ማለት ነው። የማያውቃል እስቲ በጋራ እዚህ ጋር ሌላ ድምጽ ሰማሁ። ምን የሚል ሁሉ ጋር ይደረጋል። ጸሎት ይደረጋል። ፋጬ ይደረጋል። ፋጬ ማለት ምን ማለት ነው? ለምንድን ነው የሚደረገው? ደራሮ ከመከበሩ በፊት ፋጬ የሚደረገው የተጣላ ካለ እንዲታረቅ፣ የተኮራረፈ የተቀያየመ ኢቭን ነፍስ ያጠፋ ቢኖር በዛን ቀን ይታረቃል። የኛ አባገዳዎች ለየት የሚያደርጋቸው ይሄ ነው። ምናልባት በፍርድ ቤት ብዙ ጊዜ ሊፈጅ ይችላል። የዘመናዊ ፍርድን እየተቃወምኩኝ አይደለም፣ ግን ደግሞ ምን ያህል አባገዳን ምን ያህል ህብረተሰቡ እንደሚያከብር